Tanastling, I hope all is well. I discussed a minute ago how to care. No. This is Yona Tariq no about ወታደርና ሚስቱ ባለቤቱ በሽታ ይዛትና የአይን በሽታ እውር ትሆናለች። እውር ስትሆን ፕሮሚስ ይገባላታል that ሁል ጊዜ ከሱ he will be there for her እና every day ጠዋት አብሯት ስራ ይሄዳል። ኦፊስ ውስጥ አስገብቶ ነው እሱ ወደ ስራ የሚሄደው። ነገር ግን ነገሮች ተቀይረው ስራ ቦታ በጣም ተፈልጊያለሁና unfortunately ይሄ እንግዲህ ከሳምንት በኋላ ነው ራስሽ ብቻሽን ነው መሄድ ያለብሽ ይላታል። በጣም ታዝናለች but she has to carry on እና every day እንግዲህ አሁን ብቻዋን ስራ ትሄዳለች። ጠዋት ባስ ውስጥ ትገባለች። ከባስ ትወርድና ትራፊክ ትሻገራለች ኦፊሷ እስክትገባ ድረስ። በኋላ አንድ ቀን ማታ ከስራ ስትመለስ ባሱ ስትገባ ባስ ነጂው ይላታል። እኔ ግን የሚገርመኝ ያንቺ ነገር እንዳንቺ እድለኛ ሰው አጋጥሞኝ አያውቅም ይላታል። ከዛ እሷም ስታፕ ትለዋለች። I'm blind ምንድነው እኔ እድለኛ እንደዚህ ሆንኩት ትለዋለች። ምን ማለትሽ ነው? every day ባሱ ጋር የሚጠብቅሽ ሰው ያለ ወታደር ልብስ የለበሰ አንቺን ያሻግርና ትራፊኩን ከዛ ኦፊስ በሩን ከፍቶልሽ ኪስ ብሎ አድርጎ ነው የሚሸኝሽ ይላታል። እና in our relationship we don't have to wait until anything to happen to any of us for us to really care ለሚስታችን ለባላችን caring should be exercise ሁሉ ጊዜ። so ባል ወይ ሚስት support ከፈለጉ can be as simple as ራት አውጥቶ ጆሮ ብቻ መስጠት ሊሆን ይችላል። ጆሮ ስንሰጣቸው ደግሞ ስናዳምጣቸው not to be awkward participate ማለት ናት የራሳችሁን ስቶሪ መንገድ አይደለም but more of በመጠየቅ you can genuinely care and also at the end of the day እንደ ባል ወይም እንደ ሚስት truly care የሚያደርግላችሁ ሰው other than እናትና አባት የለም እና take care one another እሺ